ለልጄ ብዙ ነገሮችን እኔ እንዴት አይነት ስትረስ ውስጥ ምናምን በእንደዚህ አይነት ሁኔታ ካለፍኩኝ እኔ ራሴን እንደማጣው አውቃለሁ። ከዚህ በኋላ ምን አይነት ራስ ማጣት ምን ማለት ነው ካልሽኝ የሆነ ጭንቀት በጣም ሲበዛ ዲፕሬሽን ሲበዛ ስትረስ ሲበዛ ሌላ ዓለም ውስጥ ነው የምትገቢው። እሱ እውነት ነው። ብዙ ጊዜ ሰዎች እንደዚህ አይነት ሁኔታዎች ውስጥ እያለፉ ከሆነ እኔ ይሄንን ጊዜ ማለፍ የራሱ እኔ በጣም ፈጣሪን አመሰግናለሁና እሺ በቃ ራሴን ወደ ማላቀው ሁኔታ ውስጥ ከማስገባው በእንደዚህ አይነት ውሳኔ ውስጥ ጸንቼ ለልጄም ለኔም መኖር እንዳለብኝ ነው የሚሰማኝና ይሄንን ነገር አልተወውም አልሰርዘውም። አንቺ ደግሞ ተጨንቀሽ ይሄንን ነገር ለማድረግ ስላሰብሽ ስለደወልሽልኝ ምናምን አመሰግናለሁ። ግን ሁኔታዎች በጣም ሊያስጨንቁኝ እንደሚችሉና ከዚህ ጉዳይ የተለየ ነገር ልታወሪኝ እንደማትችይ ስላሰብኩኝ ነው እስከዛሬም ስልክ ያላነሳሁልሽ እና ይሄ ነው ሐሳቤ ከዚህ ሐሳብ። እሺ በቃ እኔም